ግርም የሚለኝ ማፍቀሬ ቀን ፍቅሬን መግለጽ እንዴት እንደከበደኝ ደሞ ያት እንዴት እንደምታምር የሚገርመኝ ደግሞ እቺ ዱባይ መሰለች ልጅ ማፍቀር ነው። እስኪ ዝም በል እያት እስኪ እንዴት እንደምታምር ባክቺ። ምን አማምር ማንተ ዝም በል በእናትህ። ምታይ ከሆነ አርፈኝ፣ ማታይ ከሆነ ሂድ አትደውከኝ። ሲያስጠላ በእናትህ። ያው እንደው ማቀፈል ይሄ ውሻ የሆነ ልጅ በቃ አልተውም አለኝ አይደል? ይሄው መታላለች። ያለ አማራጭ ፍቅሬን መግለጽ ብቻ ነው። አዎ ልክ ነህ። ዛሬ እነግራታለሁ። ሰላም ባጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ በሀሳብ ስንገናኝ ደሞ በመላመድ ውስጥ ደሞ አብረን ብንቆይ ሚኪያስ ከቅድም ጀምሮ እየተከታተልኩኝ ነው። ምን ፈልገህ ነው? እንትን ማትስ የቤት ስራ ስላልጻፍኩኝ ደብተርሽን ሰተሽኝ መጻፍ ፈልጌ ነው። ማትስ የቤት ስራ እኮ አልተሰጠንም። እንትን እኮ ነው ላነብ ያልገባኝ ቦታ አለ። ሚኪያስ ደብተሩን በጥንቃቄ ያዘው። ወደ እኔ ነው መቼ የምመጣው? አንተ ምን ብለህ ነው ደብተሬ ላይ ጻፍክብኝ? ምን ብዬ ጽፌ ነው? የጻፍከውንማ ታውቃለህ። ምን ብለህ ነው የጻፍከው? የጻፍኩት አፍቅርሻለሁ ብዬ ነው። ታፈቅረኛለህ? በጣም ቢወጣልኝ ምን አለ። ስማ አንተ ብለህ አሳይመንት ላይ አፉ ብለህ መጻፍ ጀመር አልኩ እንዴ? ኧረ አይደለም እኔ ነኝ የጻፍኩት። እንካውን አሳይመንት ሰላም በዋለ መውደድ። ስማ አንተ ኧረ ጁሊት መታለች። ገዳይነሽ በፍቅር ገዳይነሽ የኔ እናት እንዴት እንዳማረባት ታጠቆሽ መትገይ ልጀርበኛ ልታነብ ላይብረሪ እየገባች ነው። ሞቻለው በፍቅርሽ ሞቻለው በመውደድ ሞቻለው። ምን አይነት ፍቅር ነው? እንግሊዝ ደብተር ላይ ማትስ የሚያጽፍ። ተረጋጋ። 3 ሚሽኖችን እሰጥሃለሁ። አንተ ደግሞ የምን ሚሽን ነው? በእናትህ እኔ ለራሴ ፍቅሯ አይሎብኝ ይሄው ተጨንቄ ያለው። እሷን የራስን ማድረግ አትፈልግም? እንዴት አልፈልግም? እሷን የራስን ማድረግ የምፈልግ ከሆነ እኔም ምን ስማኝ፣ እናቴ ትሙት ያልከኝን አደርጋለሁ። ሚሽን 1 ስልኳን ትቀበላለህ። የኔ ዓላማ ሌላ ነው፣ ሐሳቤም ከተማ ነው። መንጃ ፍቃድ ነው። እስኪ አትረብሺ አቦ። እሺ በቃ ትጨጋጨጊያ መጣልሽ። ሚኪያስ ምን ፈልገህ ነው? አንተ ጀዝባ ምን ፈለግ ተባልከ? ስልክ እንድታስደውይኝ ፈልጌ ነው። ስልኬ ሳንቲም የለውም። እሺ ደሞ ባይኔ መጣች እሷ ማንን ፈርታ። ስልኳን ሳትቀበል በፍጹም እንዳትመለስ። ምን ሆኖ ነው ደሞ የቆመው? እንትን እናቴን እኮ አሟት መድኃኒት የምትውጥበትን ሰዓት ልነግራት ነበር። ሚኪያስ ስልኬ ሳንቲም የለውም አልኩ እኮ። እናቴ ኮልሚ ባክ ትመልሳለች። ኮልሚ ባክ አስልኪ። እባክሽን ሽልኛ አይንሽ ለዛሬ ደሞ ብለሽ ደሞ ባይኔ ላይ ደሞ ብለሽ ደሞ ብለሽ
መጣሽ ሆይ እንዴ ናት እኮ አልደወለችም። እንትን ረስቼው እኮ ነው። እናቴ አይደለችም ለካ የታመመችው አያቴ ነች። እና እሷ ደግሞ ኮልሚ ባክ አትመልስም። ለዛ ነው ቻው። ሚሽን 2 ቤቷ የት እንደሆነ ታጣራለህ። አገኘሁሽ ቦታ ቁጭ ብሎ ሲንከራተትልሽ አይኔ ቤትሽን እንኳን አያውቀው ደጅ እንዳይጠናንቺ ሚሽን 3 ደፍተሯን ከነቦርሳው ትሰርቃታለህ። ብታይ ቦርሳዋን እንዴት እንደሰረኩት ጀግና እኮ ነኝ ሚኪያስ። ድሮም ሴቶች ሲባሉ ሲፈቀሩ እንዲህ ያደርጋቸዋል። እኔ እኮ ስላፈቀርኳት ነው የሰረኳት። እንዴ ምን አስቤ የሰረኳት? ስማ አንተ የደፍተር ሌባ! ጭራሽ ይህም ሌባ አለኝ። ሚኪያስ ምንድን ነው አሁን ደግሞ ምን ልታስብኝ ነው? ሂጂ ተናገሪ። እንዴ ቦርሳዬን ለምንድን ነው የሰረከኝ? ሚሽን 3 ነው እንዴ? እኔ እኮ ልሰርቅሽ አልነበረም። ሚሽን 3 አለኝ ሰረኩሽ። ምን ላድርግ ነኝ ደግሞ እንኳን ሰረኩሽ። ንገረኝ፣ ቦርሳዬን ለምንድን ነው የሰረከኝ? ስለሚያፈጥ ደመናው ሲለብስ ብርሃን ሲጠፋ ጨለማ ሲነግስ ጨረቃ ሲደምቅ ከዋክብት ሲወጡ እውነት ታፈቅረኛለህ? ከዛፍ ከቋቱ ናይ ናይ አገሬ አዎ አፈቅርሻለሁ። ግጥም አድርጌ አፈቅርሻለሁ። አሁንም ቢሮ ሄደሽ ልትናገሪ ነው? ሂጂ ተናገሪ። ከልቤ ነው ማፈቅርሽ። አንቺ ግን አይኔን አይተሽ እንኳን መረዳት አልቻልሽ። ለምን እንዳፈቀርኩሽ አላውቅም። በቃ ግን አፍቅሬሻለሁ። በቃ እንዴት እንዳፈቀርኩሽ ታስፈልግ ደግሞ ሌባውኝ አይደለም ደፍተርሽን ቦርሳሽን ምናምን የሰረኩት። በቃ አንቺ ማገኝ መሰለኝ ሰረኩሽ። ምን ላድርግ? ስለማፈቅርሽ ነው። ጨረቃ ሲደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋቱ። ሚኪ ደግሞ አንተ ነህ ሚሽን 1 ሚሽን 2 እያልክ እዚህ ሁሉ ነገር ውስጥ የከተትከኝ። አጠገቤ እንዳትደርስ። እኔ እኮ ማን ያምነኛል በዚህ ጊዜ አፈርኩኝ ፍቅሬን መንገድ ማን ያምነኛል ፈራው ብዬ ብነጋገር ምን አድርግ ነው የምትይኝ? እኔም እኮ ምን አፈቅርሃለሁ። እውነትሽን ነው? የምርሽን ነው?